ጭፍጨፋ ወገን፣ ኧረ ጭፍጨፋ አመለጣችሁ። ዛሬ ኳስ የለም ብላችሁ ይሄንን ኳስ ሳታዩት አመለጣችሁ። እንደጀመው ፖርቹጋልን አብዛኛው ሰው ሮናልዶ ስለሌለ አላያት። በእርግጠኝነት ነው የምነግራችሁ። ደብቻዬን ይሄን ጉድ ያየሁት። እያያችሁ ካላችሁ አለው በሉ። ግን መስቀለኛ ጥያቄ ጠይቃችኋለሁ፣ ማየት አለማየታችሁ ለማረጋገጥ ማለት ነው። 9-1 አንተ። ይሄ እኮ አቤታዊ እርምጃ ነው። ምን አይነት ነገር ነው? ይቻላል እንዴ? ወይኔ ወይኔ ወይኔ! እኔ ማለት ነው ይሄ 3 አገባ። ስሙ፣ ይሄ 3 አገባ። ብሩኖ ፈርናንዴዝ 3 ጀመው። እኔ በጣም ያዘንኩት ለሮናልዶ ነው በዚህ ጨዋታ ላይ አለመኖሩ። ማን አብዛኞቻችሁ እሱ ቢኖር አያስቆጥርም ነበር እንደውም 2-1 ምናምን በትንሽ ጎል ነበር የምታሸንፈው ልትሉ ትችላላችሁ። ግን የዛሬው ፖርቹጋል በጣም ለየት ያለ ፖርቹጋል ነው። በነገራችን ላይ እነዚህ የሚረቡ ቡድን አይደሉም። የምሬ ነው የምላችሁ። ግን እንዲህ ፖርቹጋል 9 ጎል ማን ያይሆንም በእግር ኳስ ማለት ነው ህገ ወጥነት ነው። እኔ እንደው ዛሬ ሮናልዶ ቤቱ ቁጭ ብሎ የሚጸጸተው ማለት ነው ዛሬ በዚህ ጨዋታ ላይ መሰለፍ ባለመቻሉ። የ1000 ጎል ቻሌንጁን እኮ ያጠባው ነበር። ማን በዚህ ጨዋታ ላይ ነው ያጠባው ነበር። ለማንኛውም ፖርቹጋል ዛሬ ዘር ማጥፋት ፈጽማለች። ማን ይሄ በሊግ ኦፍ ኔሽን ነው መታየት ያለበት። እኔ የለሁበት 9-1 እንደ ፖርቹጋል ግን ማለት የሮናልዶ ጠላት በቃ የለም እዚህ ምድር ላይ እንደ ፖርቹጋል እኔ በግድ በቃ እየጠላሁ ነው የምደግፈው። እየጠላሁ ግዴታ ሆኖብኝ አሁን 9-1 እንዳይቀረው በነገራችን ይችላል አይደለም ይችላል ቢሆን ችግር የለብኝ። ለሪሞራ እንዲወራብኝ ኢጓም ጥጋበኛ የጥንባይ ዘባተለው ስብስብ ፖርቹጋል ነው። በነገራችን አሰልጣኝ ነው የደንቆሮ ባንዲራስ ባለፈው ከኤርናንድ ጋር ማለት ጆዋኔ ቤቴ ሮቢን ቤቴ ቪቲና ያስገብተው እግር ኳስን ሲያግማማ በ3-6 ቁጥር አሁን ብሩኖ ራፋኤል ሊሆን ማን ያስገባል? ጥንብ ናችሁ ጥንብ ጋይስ። ምን የሚሉት ዛቻና ማስፈራሪያ እንደሆነ አላውቅም። ፖርቹጋል አርሜኒያን 9-1 9 ጎል ያረበሰበ። ለማንኛውም ብሩኖ ፈርናንዴዝ አወር ፖርቹጊዝ ማግኒፊኮ 3 ጎሎችን አስቆጥሯል። ሃትሪክ ሰርቷል ማለት ነው። ምን ጠብቀ ነበር ፓፓ። ፖርቹጋል ግን አጠር ቀጠን ያለ ማስፈራሪያ ዛቻ አስተላልፋለች ማለት ነው ለዓለም ዋንጫው። ጋይስ ጆዋ ኔቬዝ ምንድነው እያደረገ ያለው? እኛ ምርጥ አማካይ ነው እያለን ስናሞካሸው እሱ ደግሞ የድንቅ ጎሎች ባለቤት ነኝ እያለ ነው። ፖርቹጋል እንግዲህ በወሳኙ የዓለም ዋንጫ ማጣሪያ 3ኛው ጎል ሲያስቆጥር ምን አይነት ድንቅ ፍሪኪክ የቅጣት ምት ጎል እንዳስቆጠረ ገብታችሁ መመልከት አለባችሁ ጋይስ። ምን አይነት ድንቅ ጎል ነው! የላይኛውን አግዳሚውን ታኮ ነው የገባውና በጣም የሚያምር ጎል ነው። በዚህ ጨዋታ ላይ ብቻውን 2 ጎል ማስቆጠር ችሏል። ጎንካሎ ራሞስ፣ ብሩኖ ፈርናንዴዝ እና ሬናቶ ቬዳ ደግሞ ቀሪዎችን የፖርቹጋል ጎሎች አስቆጥረው ፖርቹጋል እንግዲህ በወሳኙ የዓለም ዋንጫ ማጣሪያ ጨዋታ አርሜኒያን 5-1 እየመራቻት በመጀመሪያው አጋማሽ እንግዲህ ወደ ረፍት አምርታለች። በሌላኛው ተጠባቂ ጨዋታ እዛው ምድብ ላይ ሃንጋሪ ሪፐብሊክ ኦፍ አየርላንድን 2-1 እየመራች ወደ ረፍት አምርተዋል ማለት ነው። በዚህ ምድብ ላይ እንግዲህ ፖርቹጋል ያው ማለፏ ኦልሞስት ተረጋግጧል ማለት ይቻላል። ዛሬ ኮከቧን ክርስቲያኖ ሮናልዶ እንግዲህ ባለፈው በቀይ ካርድ ከተሰናበተ በኋላ በዚህ ጨዋታ ላይ ማካተት አልቻለችም። ነገር ግን በወሳኙ ጨዋታ ላይ እንግዲህ የፖርቹጋል ልጆች ደርሰውላት ወደ ዓለም ዋንጫ የሚያሳልፋትን ቲኬት ለመቁረጥ ኦልሞስት አረጋግጧል ማለት ይቻላል። ምክንያቱም 5-1 ከዚህ በኋላ አርሜኒያዎች በፍጹም ይቀለብሳል ብዬ አልጠብቅም በግሌ። ለማንኛውም ስለ ጆዋ ኔቬዝ ድንቅ ጎል ምን ትላላችሁና እንዲሁም ደግሞ ስለ ፖርቹጋል የዛሬው ብቃት ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ ፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አረ በለው ምንድነው የተመለከትነው ጋይስ? የጎል ዝናብ ነው የተመለከትነው ዛሬ በዓለም ዋንጫ ማጣሪያ ጨዋታ የፖርቹጋል ብሔራዊ ቡድን አርሜኒያን በመቅጠም 9-1 በሆነ ሰፊ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ ፖርቹጋሎች ሙሉ በሙሉ ነበር አርሜኒያዎችን ዶሚኔት ማድረግ የቻሉት። እያንዳንዱ እንቅስቃሴያቸው ወደ ማጥቃቱ ነበር ሲሄድ የተመለከትነው። የተቆጠሩትም ጎሎች በጣም ማራኪና ውብ የሚባሉ ነበሩ። በመጀመሪያ ፖርቹጋሎች በቬጋ ጎል አማካኝነት አስቆጥረው 1-0 ሲመሩ ከቆዩ በኋላ በስፕሬሲያን በተባለ ተጫዋች አርሜኒያዎች አቻ ማድረግ ችሎ ነበረ። ነገር ግን ከዚያ በኋላ ፖርቹጋሎች አከታትለው 8 ጎሎችን በማስቆጠር ጨዋታውን 9-1 ማሸነፍ ችሏል። በዚህ ጨዋታ ላይ ጆዋ ኔቬዝ እና የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ሃትሪክ መስራት ችሏል፣ ሁለቱም ተጫዋቾች ማለት ነው። ከዚህ በተጨማሪ ሌሎችን ጎሎች ማስቆጠር የቻሉት ተጫዋቾች ጎንካሎ ራሞስ እንዲሁም ደግሞ ኮንሴሳኦ ነበሩ። በጣም የሚያማምሩ ጎሎችን ነበር የተመለከትነው። ጆዋ ኔቬዝ በ21 ዓመቱ ምን አይነት ጊዜን እያሳለፈ እንደሚገኝ በጣም ለማመን ይቸግራል። ያስቆጠራት ቅጣት የምትጎል በአጠቃላይ 3ቱም ጎሎቹ በጣም ውብ የሚባሉ ጎሎች ነበሩ ማለት ይቻላል። ብሩኖ ፈርናንዴዝን በጨዋታው ላይ እያንዳንዱ የማጥቃት እንቅስቃሴዎች ከሱ ነበር ሲነሱ የነበረው። ከዚህም በላይ እርግጥ ጎሎችን ማስቆጠር ይችሉ ነበረ። ነገር ግን የፖርቹጋል ብሔራዊ ቡድን 9-1 አርሜኒያን በማሸነፍ በታሪካቸው ለ9ኛ ጊዜ ለዓለም ዋንጫ እንደሚሳተፉ ማረጋገጥ ችለዋል። ለማንኛውም በናና ቤት መጮታችሁን እንዳትረሱ። በናና ቤት ከ1ኛ እስከ 10ኛ ዲፖዚት ስታደርጉ እስከ 350 ብር ቦነስ ማግኘት ትችላላችሁ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ተቻለ ይሄ ነው ፖርቹጋል። ምንድነው ስታወሩ የነበራችሁት? አውራውን ከፈለክ አውራ እስኪ። ሮናልዶ የለም ስለዚህ ያበቃለታል። ኧረ እባክህ ማንን ተክቶ ሄደ መሰለ?
ብሩኖ ሚጌል ፈርናንችን ተክቶ ነው ሄደው። ሃትሪክ ኔቬስ ይላል። በእናትህ ሃትሪክ ሁለቱም ማለት 9 እንደውም ማለት ነው። ቶቢያነስ አሳዝኗቸው በቃ የባለፈው ጌም እልህ ስለያዛቸው ስለተናደዱ ብቻ በቃ 9 አገቡ እንጂ ማለት ነው። ከዛ ከ9 በኋላ አሳዘኗቸው ምናምን። አይ በቃ ፒሳራ ይበቃናል ምናምን። ብሩኖ እንደዛ ነው ያለው። ተው በቃን፣ ለነሱ ሜንታሊቲ እያሰብን ነው ያለው። አውራውን ውጣና አውራ እስኪ ውጣና ይችላል። የሮናልዶ ሀገር ይችላል። እንበለዋለን፣ ከፈለግ እንበለዋለን። እናምናለን እንደምንበለው። ሲያር ይችላል፣ ፖርቹጋል ይችላል። ይሄ ነው። ቢስሚላ ካፒቴናችን ሃትሪክ መስራት ችሏል። ቪዲዮን ኮፒ ሊንክ ሪፖስት ላይክ በማድረግ ጀምሩት። ባለፈው አየርላንድ ጨዋታ ላይ በቅጣት ምክንያት አልተሰለፈ ነበር። ዛሬ ግን ተሰልፎ 3 ግብ ማስቆጠር ችሏል። ፖርቹጋልም ወደ ዓለም ዋንጫ ማለፏን አረጋግጣለች ይመስለኛል። ቡድኖ ይሄ አሁን እዚህ ፖርቹጋል ላይ ሲመጣ ይመቸዋል። ምክንያቱም ንጹህ 10 ቁጥር ሆኖ ነው የሚጫወተውና ያ ነፃነት ይሰጠዋል መሰለኝና ራሱን ያሳያል። አሁን ዛሬ በጣም ሻይን ሲያደርግ ነበርና አሁን ዩናይትድ ላይ ያ ይመስለኛል እያጠፋው ያለው ወደኋላ እየተመለሰ ስለሆነ የሚጫወተው ነፃነት አይሰማውምና እየጠፋ ነው። ይሁን የበፊቱን ቡድኖ እያየነው አይደለምና አሁን ደህና እንደው ወደፊት ቢያደርገው የተሻለው ቡድኖ እንደምናይ የዛሬው ጨዋታ ማሳያ ነው ብዬ አስባለሁ። ከሱ በመቀጠልም እቺ ቅመም ሃትሪክ መስራት ትችላለች። ፖርቹጋል አሪፍ ነበሩ። እንግዲህ ንጉሱ ያው በቅጣት ምክንያት አልተሰለፈም፣ ግን ካፒቴናችን ሃትሪክ ስለሰራ በጣም ደስ ብሎኛል። እስቲ እናንተ ስለ ካፒቴናችን የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። አካውንቱንም ፎሎ። ቴንክ ዩ። በስማም ወገን ምንድነው ፖርቹጋል ያደረገችው አርሜኒያን? በቀል ነው እንዴ ዛሬ? አረ በስማም 9-1። ባለፈው እንግዲህ የኖርዌይ ሳይገርመን ሞልዳቫን እንደዛ እንደ ቅርጫት ኳስ ሃላንድ 5 ጎል ባስቆጠረበት ጨዋታ 11 ጎል አየን። ዛሬ ደግሞ 9-1 ጭራሽ። ምንድነው የተመለከትነው? ምን አይነት ጨዋታ ነው? ጆኔቬስ ይሄ ተጫዋች እንዴት ነው የሚችለው?